ይሁንልኛ ናት ምን አቀል ራስ ሳይ በቃ አርግልኝ ተናዶ እኮ ነው ምን እንደሆነ አላውቅም እስቲ ነው አሁን አላማረብኝ እኔ ቆይና አላማረብኝም ሰዎች እንደዚህ ለብሶ መምጣት የለበት ይሄው እሱ ራሱ ተደምሞ ያያየኝ እኮ ተደምሞ ያያየኝ እኮ ነው ምንድነው የሚያምረው ተይሽ ቆይ ነው ሚስት ምንም መስዬ ብመጣ እኮ ቆንጆ ነሽ ነው ማለት ያለብህ አረበዛው ስለዚህ በእናትሽ ሆነሽ ዝም በይሽ አሁን እኔ ምን አልኩሽ በቃ ለምን ራቆትሽን አትበጭም እኔ አይመለከተኝም ምንድነው ታዲያ ከስር ይሄ ምን ማለት ነው ደግሞ ናቲ ይሄ ጫማ ናት ያየን ጫማ በእናትሽ ሁሉ እግዚአብሔርን በስርዓት ይዘሽ ቁጭ በይ ደስ ያለሽን ልበሽ አግባኝ ስርዓት ይዘሽ ቁጭ በይ እኔ ትቼ እወጣለሁ ሰላም ንገራት በእናትሽ ጫማ ሸታል ምትል ተቆይ ምንድነው የሚያናድድ ቆይ ምን አይነት ነገር እንደሆነ እኔ ግን አይገባኝ እኔ አጠገብ ቁጭ ብል እንደዚህ አይተህ ምንድነው ቆይ በማርያም ሁሉ ተይ ዝም በይሽ እዛ ከቦታሽ ለምን ምን አልኩሽ እሺ እኔ ሲጀመር እንዴ ምን እሺ ቁጭ በይ ምንድነው እኔ እንደዚህ ለብሼ መጥቼ አንተ ያደረከው አንፃር የኔ እኮ ቀለል ያለ ነው ምን አልኩሽ ኖርማል እሺ እንሂድ ልቀቂኝ አሁን እሺ ምን ማለት ነው ይሄ ሰው እያየን ነው ሰውዬ ቆይ አንቺ ስርዓት ያዢ በማርያም ጤና የለሽም እንዴ ወይ እሺ ተነስና ማለት ነው እቺ ልጅ አላቃትም ሚስት አይደለችም ፍቅረኛ አይደለችም ብለህ ተናገራ ለምን አንቺ አትነግራቸውም ናቲ ፍቅረኛዬ ነው ምናምን ብዬ ጮኬ ነው የምናገረው ምን ያስጮሻል አንቺ ስርዓት ያዢ እግዚአብሔርን ይሉኝ ትችሽ ልጅ ነው ምን ይሆንሽ ነው አንቺ አንተ አሳፍሮ ነው የኔ እንዲሞ እንዲህ ስለመጣው ነው ጓደኞቹ ገና እየመጡ ነው ጠርቻቸዋለሁ ዛሬ እንደው እኔ ዛሬ በዚህ ልብስ ዘና ነው ማለት የእውነት ዘና ነው ማለት ሰው እያየ ነው ሄዱ በስነ ስርዓት ተቀመጭ በማለት የሻይሽ ምንም ያስብሽ ምን ሆንኩኝ እኔ ተቡ እንደዛ ሰው ያያል ትኩረት ይስባል እኔም እሱ የሷን ተኩሎ የሆነ ዛሬ ቅኒ ቆይ አንተ ምንድነው